ሰላም እንደምን አላችሁ። በክሪፕቶ ዓለም ውስጥ ባለፉት ብዙ ዓመታት ቆይቻለሁ። በዚህ የክሪፕቶ ቆይታዬ ደግሞ ብዙ ቡል ማርኬቶች እና ቢር ማርኬቶችን አይቻለሁ። ይህ ማለትም የክሪፕቶ ዋጋ በጣም ጣሪያ መንካትና እንዲሁም ደግሞ ወደታች መውደቅ። በዚህ የሁለቱንም ጉዳዮች የገበያ ጉዳዮችን አይቻለሁ። በእርግጠኝነት የምንናገረው ነገር ቢኖር እርግጠኛ መሆን ባይቻልም እንደ 2026 አይነት ወርቃማ የሀብት ማፍሪያ የክሪፕቶ እድል ይገኛል ብዬ አላምንም። ይህም አሁን ያለንበት ዘመን ነው። ገበያው እንዳሁን እንደገና ወደ ላይ የመውጣት እድል የጀመረ ይመስላል። አብዛኞቹ ክሪፕቶ ካረንሲዎች አሁን ግሪን ሆነዋል። ከባለፉት 2 ወራት በኋላ ቢትኮይን 60,000 57,000 ከቆየ በኋላ አሁን ለመጀመሪያ ጊዜ ባለፈው ሳምንት 78,000 ነክቷል። አሁን ይህ ማለት ደግሞ ኦልሬዲ ቢትኮይን ወደ ላይ የመሄድ ተስፋ እንዳለው ያሳያል። ታዲያ እነዚህ ነገሮች ለማድረግ እና ቢትኮይን ኢንቨስት ለማድረግ ወይ ደግሞ ክሪፕቶ ላይ ኢንቨስት ለማድረግ እነዚህ 3 ጉዳዮችን መጀመሪያ መመልከት አስፈላጊ እንደሆነ አምናለሁ። የመጀመሪያው የአልት ኮይን እና የኢቴሪየም ዋጋ ለብዙ ዓመታት ቆሞ መቆየቱ ነው። ላለፉት 5 ዓመታት ዋጋቸው ሳይንቀሳቀስ ቆይቷል። ይህም ኢቴሪየም እና ሌሎች ከቢትኮይን ውጭ ያሉት አልት ኮይኖች ማለትም ከ2021 ዓ.ም ጀምሮ በ2021 ኦል ታይም ሃይ ካስመዘገቡ በኋላ ምንም ዋጋቸው ሊጨምር አልቻለም። ሁሉም በሚባል ደረጃ ትንሽ ፓምፕ ያደርጉና ተመልሰው ይመለሳሉ። ስለዚህ እስካሁን ምንም ኦል ታይም ሃይ አልተመዘገበም ማለት ምናልባት በዚህ ዓመት ወይ ደግሞ በሚቀጥለው ዓመት ኦል ታይም ሃይ ሊመዘገብ ይችላል ወይ ደግሞ ከዚህ በላይ ሌላ ክሬዚ የሆነ አወጣጥ ሊወጡ ይችላሉ ማለት ነው። ሁለተኛው የኢንስቲቱሽናል የበላይነት ነው። የባለፈው ክሪፕቶ ሲዝን ስንምናየው ከሆነ ኢንዲቪጁዋልስ ነው አብዛኞቹ የሚገዙት የነበር፣ ኢንስቲቱሽናል አልገቡም ነበር። ስለዚህ በዛ ምክንያት ነው ኢንስቲቱሽናል ሲገቡ እነዚህ ክሪፕቶች በጣም ዋጋቸው እየወጣ የነበረው። አሁን ግን ምናልባት ኢንስቲቱሽኖች ስለገቡ አብዛኞቹ ቶክኖች ኢንስቲቱሽኖች ፕራይሲድ ነው ወይ ደግሞ ዋጋቸው ቀድሞ ተምኗቸው ይቆዩና ምናልባት ሰው ሲገባ ሽጦ ሊወጡ ይችላሉ። ሶስተኛውና ዋናው ደግሞ የምናየው ደግሞ የማይክሮ ኢኮኖሚ ስጋት ነው። በሚቀጥሉት ዓመታት ውስጥ ሊከሰት የሚችለው ዓለም አቀፋዊ የኢኮኖሚ ውድቀት ወይ ደግሞ የኢንፍሌሽን የሚባለው እንደምታውቁት ኢንፍሌሽን ከጊዜ ጊዜ በጣም እየጨመረ ነው። ስለዚህ ይህንን ደግሞ አጀስት ለማድረግ መንግስታት ምናልባት ክሪፕቶ የሚጎዳ ህግ ሊያወጡ ይችላሉ ወይ ደግሞ ክሪፕቶ የፊያት ካረንሲ መዳከም ተይዞ አዳዲስ ህጎች የወለድ መቀነስና እንደዚህም የተለያዩ ህጎች ሲወጡ ክሪፕቶ ሴንሲቲቭ ስለሆነ ሊጎዳ ይችላል። ታዲያ ይህም ሆነ ይህ ግን ይህ አጋጣሚ እንዴት እንጠቀምበት የሚለውን ለማየት 4 ዋና ዋና ጉዳዮችን እንመለከታለን። የመጀመሪያው መቼ ልግዛ የሚለው ነው። አሁን ልግዛ ወይስ ፑልባክ ልጠብቅ ወይ ደግሞ የተወሰነ የሚወርድ ከሆነ ብላችሁ የምታስቡ ሰዎች ትኖራላችሁ። አሁን ልግዛ ወይስ እንደዛ ይሁን የምትሉት ይህ በህሊና ውስጥ ውጥረት ውስጥ ይወድቃል። ማለትም አሁን ብትገዛ ፓምፕ ቢያደርግ ቢወድቅብህ ዳምፕ ቢሆንብህ በጣም ትበሳጫለህ። አሁን ሳገዛ ቀርተ ደግሞ ማርኬቱን እናድሉ ቢያልፍ ደግሞ ትቆጫለህ። ስለዚህ ሁለቱም በጣም የሚያስቆጭ ጉዳይ ከሆነ መፍትሄው ምን ይሆን? በጥርጣሬ ውስጥ ሳትሆን ጠቅላላ ያለውን ገበያውን መመልከት አለብህ። መጀመሪያ ከፍተኛ ዋጋ ጣሪያው ኦል ታይም ሃይ እና ዝቅተኛ ወለል ማንኛውም ሰው ሊያገኘው አይችልም። ይህ ማለትም ለምሳሌ ኢቴሪየም ከፍተኛ ዋጋ 10,000 ቢገባ በዚህ ዓመት 10,000 ገብቶ የሚሸጥ ሰው የለም። ወይ ደግሞ አሁን ዝቅተኛው ባለፈው 1600 አካባቢ ነበረ። ከዛ 1600 ላይ ቤር ማርኬት ዋን ፖይንቱም ያገኘው ሰው የለም። ነገር ግን በዲስካውንት ዞን መሀል ነው ወይ ብለህ ስታስብ አሁን ማርኬቱ ያለው በዲስካውንት ዞን መሀል ነው። እውነት ነው። ዲስካውንት ዞን ነው መግዣ ዞን የሚባለው የፕሪሚየም ዲስካውንት ዞን ላይ ነው ያሉ። አሁን ሁሉም ክሪፕቶዎች በሚባል ደረጃ በጣም ዝቅተኛ ዋጋ ላይ ነው ያሉ። ስለዚህ ምን ማድረግ ይቻላል ሲባል አብዛኛው ሰው የሚጠቀመው የዲሲኤ ኮንሴፕት ወይ ደግሞ ዶላር ኮስት አቨሬጅ የሚባል ብቸኛው አስተማማኝ ስልት ነው። ይህ ምንድነው? ትክክለኛው ዋጋ ቦተም ወይ ደግሞ ጣሪያ ቶፕ ለመሸጥም ሆነ ለመግዛት ቶፕ እና ቦተሙን ማግኘት ስለማትችል ስለዚህ ከቦታውና ከቶፑ 5% 10% ኦሬዲ ዲሲኤ ወስደህ ወይ ደግሞ የተወሰነ አሁን ትገዛለህ፣ ቀጣይ የተወሰነ ትገዛለህ፣ ከዛ ከፋፍለ በመግዛትና ወይ ደግሞ የተወሰነ ፐርሰንት እንደቀረው ሪስክ ማድረግ ማለት ነው። ለምሳሌ አሁን ኢቴሪየም 1600 ያለ ሰው ቢገዛ ቢወርድ 1500 1400 ድረስ ኢቭን ቢወርድ 1000 እንኳን ቢወርድ ኦሬዲ የተወሰነ ሪስክ አደረገ የማግኘት እድሉ ከፍተኛ ይሆናል ማለት ነው። ሁለተኛው ደግሞ የሀብት ስብጥርና የአደጋ ስጋት አስተዳደር ነው። ይህም ማለት የሀብት ስብጥር ወይ ደግሞ የሀብት ስብጥርና የአደጋ ስጋት አስተዳደር ማለት ሁሉም እንቁላሎች ወይ ደግሞ ሁሉም ያለ ገንዘብ አንድ ኮይን ላይ ኢንቨስት ያለ ማድረግ ማለት ነው። ይህም የተለያዩ ኮይኖች ወይ ደግሞ የተለያዩ ኢንቨስትመንት ላይ እንደሚታወቀው በጣም ብዙ ከ10,000 በላይ የሚሆኑ የክሪፕቶ ቶክኖች አሉ። ይህም ግን የትኛው ኢንቨስት ላድርግ የሚለው በተለያየ ጥናት የሚያስፈልገው ሆኖ ነገር ግን አሁንም ቢሆን ተማምነህ ቢትኮይን ላይ ብቻ ወይ ኢቴሪየም ላይ ብቻ ከምታረግ ወይ ደግሞ የሆነ ሶላና ላይ ብቻ ከምታረግ ይህ ፖርትፎሊዮ ወይ ደግሞ የክሪፕቶ አሴትህ የተለያዩ ቦታዎች ማስቀመጥ። ይህ ማለት የተለያዩ ሁሉም እንቁላሎች አንድ ቦታ ወይም አንድ ቅርጫት ላይ ብታስቀምጣቸው
ተነካክተው ወይ ቢሰባበሩ ሁሉም ታጣለህ ማለት ነው። ስለዚህ የተለያየ ቦታ ብታረጋቸው ግን አንዱ ጋር ብትከስር አንዱ ጋር ታገኛለህ። አንዱ ጋር 20% ብታተርፍ አንዱ ጋር 100 አንዱ ጋር 1000 ሊሆን ይችላል። ስለዚህ የተለያየ ቦታ ከፋፍለህ ኢንቨስት ማድረግ ለምሳሌ 50% ኢቴሪየም ብታደርግ ጥሬ ገንዘብ በካሽ የተወሰነ 20% ወይ 30% ብትይዝ ቢትኮይን 22% ኢቴሪየም እንደዚህ እያደረግ ከፋፍለህ ማስቀመጥ ማለት ነው። ይሄ ነው የተለያየ ገንዘብ የተለያየ ቦታ ማስቀመጥ ማለት እና ለምሳሌ የአብዛኛው ጊዜ ደግሞ የቢትኮይን እና ኢቴሪየም አስፈላጊነት ቢትሲም ሆነ ኢቴሪየም የመያዝ ሀብት አሁን ሀብት መያዣ ወይ ደግሞ የሀብት ሪቴንሽን ሆኗል። ብዙ ሰዎች ይህንን የኢቴሪየም እና የቢትኮይን ሀገራት፣ መንግስታት፣ ባለሀብቶች፣ ድርጅቶች ሳይቀር እየያዙት ነው። ስለዚህ ሰዎች አብዛኛው ገንዘባቸው እዛ ላይ ኢንቨስት ቢያደርጉ ወይ ደግሞ ብር ያለው ሰው ማንኛውም ሰው ይሆን አብዛኛው ገንዘቡ እዛ ላይ ቢያደርግ ስለዚህ ሪስክ ማኔጅመንቱ ይቀንስለታል። ምናልባት የመክሰር እድሉ ይቀንሳል። ፕሮፊቱም በነዛ ልክ የነዛ ሀይ ሪዋርድ ሀይ ሪስክ ነው። አብዛኛው ጊዜ በክሪፕቶ ኢንቨስትመንት ወይ ደግሞ በማንኛውም ኢንቨስትመንት ስንመጣ ከፍተኛ ኪሳራ ያለበት ቦታ ከፍተኛ ትርፍ አለበት። ስለዚህ ተመጣጣኝ የሆነው ደግሞ ተመጣጣኝ ትርፍና ኪሳራ አለው ማለት ነው። ስለዚህ ይህንን ገንዘብህን ከተለያየ ቦታ ከፋፍሎ ማስቀመጥ ነው። ሌላ ሶስተኛው ደግሞ ጥራት ያለውን ምርት ብቻ መምረጥ። ይህ ማለትም ቅድም እንዳልናቸው በጣም በሺ የሚቆጠር የክሪፕቶ አሴቶች አሉ። ይህ ማለትም ከ10 ሺህ 20 ሺህ በላይ በየቀኑ ማንኛውም ሰው ተነስቶ ክሪፕቶ አሴቶች ቶክን እንዲሁም ኮይን ይፈጥራል። ብዙ ድርጅቶች ይፈጠራሉ። ስለዚህ አብዛኞቹ ግን ሽጠው የሚወጡና የሰዎች ገንዘብ ለመብላት የሚመጡ ቶክኖች ናቸው ማለት ነው። ስለዚህ ማድረግ ያለብን ምንድነው ከፍተኛ ጥራት ያላቸው ብዙ ሰው ሊይዛቸው የሚችልና ከጀርባቸው ትልቅ ካምፓኒና ለምሳሌ እንደ ቢትኮይን ማንም ሊወድቅ አይችልም። ምክንያቱም ሀገራት፣ መንግስታት ይፈልጉታል። ኢቴሪየም በጣም ትልቅ ድርጅቶች ይፈልጉታል። ስለዚህ እነሱና ሌሎች በጣም ተፈላጊ የሆኑና እውነተኛ ቫልዩ ያላቸው ቶክኖችን በመያዝ ኪሳራን መጠበቅ ይቻላል ማለት ነው። የመጨረሻው አራተኛው ስልትና ፕሮግራም ወይ ደግሞ ሴል ፕሮግራም ስንሸጥ በፕሮግራም መውጣት አለብን። አብዛኛው ጊዜ የምናየው ከሆነ ብዙ ሰዎች ሽጠው የሚወጡት እና መቼ እንደሚገዙ ስንመለከት ፊር ኤንድ ግሪድ የሚባል ኮንሴፕት አለ። ይህ የፊር እና ግሪድ ኢንዴክስ የሚባለው ምንድነው? በጣም ከፍተኛ የፊር ኤንድ ግሪድ ኢንዴክስ ሲጨምር ለምሳሌ ባለፈው ሴፕቴምበር ባለፈው ኦክቶበር የዛሬ ዓመት አካባቢ ቢትኮይን ኦልታይም ሃይ የነካ ጊዜ ፌር ኤንድ ግሪድ ኢንዴክሱ በጣም አድጎ ነበር። 80 90 አካባቢ ነበር። ይህ ማለት ብዙ ሰዎች የመሸጫ ጊዜያቸው ኤግዚስታቸው ነበር ማለት ነው እና በክሪፕቶ ውስጥ የቆዩና ብዙ ልምድ ያላቸው ሰዎች በሰዓቱ ገዝተው ሽጠው ወጥተዋል። እንደኛ አይነት አንዳንድ አዲስና ልምድ የሌላቸው ሰዎች ደግሞ ከዚህ በላይ 200 300 ሺህ ይሄዳል ብለው ገብተው እስካሁን ቢር ማርኬት ውስጥ ያሉ ሰዎች አሉ። ቢር ላይ ዘለው የገቡ ሰዎች ማለት። ስለዚህ የፌር ኤንድ ኢንዴክስ ግሪድ ኢንዴክስ መመልከትና ሁሉ ጊዜ ማርኬት ኦልታይም ሃይ ሲደርስ ሰው ሊሸጥ እንደሚችል በማሰብ ሽጠህ ማርኬቱን ኤግዚት ማድረግ ማለት ነው። ሁለተኛው ደግሞ መግቢያ ማወቅ ነው። መግቢያውም ደግሞ ምንድነው? ቦተም ላይ መግባት ማለት ነው፣ ብዙ ሰዎች እንደገቡት። ስለዚህ ለዛሬ ያለኝ ሀሳብ አስተያየት ይሄ ነው። እናንተ ሀሳብ አስተያየታችሁ ማስቀመጥ ትችላላችሁ። ስለዚህ የትኛው መፍትሄ ይጠቅማላችሁ ታስባላችሁ? ዲሲኤ ማድረግ አደጋን መቀነስ ወይ ነው እንደ ቢቲሲኤም እና ቢቲሲ እና ኢቴሪየም ላይ ዋጋ በጣም በደንብ መግዛት ወይስ ሌሎችን መምረጥ? እናንተ ምን ትላላችሁ? ሀሳብ አስተያየታችሁ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።